የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞጣ መምህራን አድማ መምታታቸው የደህንነት መስሪያ ቤቱ የነጻነት ታጋዮችን በድለላ ለማስገባት የጀመረው ጥረት ያልተሳካለት መሆኑ በዲፕሎማቶች ላይ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳቱ መነገሩ የሚሉትን ርዕሰ ጉዳዮች በዛሬው ዘገባ እንመለከታለን። ጤና ይስጥልን። በመከታተል ላይ ያላችሁት የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ ስርጭት ነው። የዕለቱን ዜና ገሊላ መኮንን ይዤ ቀርቤያለሁ። የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞጣ መምህራን አድማ በመምታት የመጀመሪያዎች ሆኑ። የአስቸኳይ ጊዜ አዋጁ ምንም አይነት የሥራ ማቆም አድማ ማድረግም ሆነ መሰብሰብ ህገወጥ መሆኑን ዝርዝር መመሪያ ካወጣ በኋላ የሞጣ ከተማ መምህራን የሥራ ማቆም አድማ በማድረግ የመጀመሪያ ሆነዋል። መምህራኑና ተማሪዎች ትናንት የጀመሩትን ተቃውሞ ዛሬ ትምህርት በመዝጋት የቀጠሉ ሲሆን የከተማዋ ባለስልጣናትና የገዢው ፓርቲ ካድሬዎች ተማሪዎችንና መምህራንን በማስፈራራት ትምህርት እንዲጀምሩ ለማድረግ ያደረጉት ጥረት አልተሳካም። መምህራኑና ተማሪዎቹ አድማውን ያደረጉት መምህር ሰለሞን አንዳርጌ መታሰራቸውን ተከትሎ ነው። መምህር ሰለሞን በአካባቢው የሚደረገውን ተቃውሞ ያስተባብራል በሚል በኮማንድ ፖስቱ አባላት መታሰራቸውን የአካባቢው ምንጮች ገልጸዋል። የከተማው ፖሊስ መምህሩ ስለሚገኝበት ቦታ እንደማያውቅ ለመምህራኑ ተናግሯል። ትናንት ምሽትና ሌሊት ሞጣ ከተማ በውጥረት ማሳለፏን የአካባቢው ምንጮች ገልጸዋል። በሌላ በኩል በፍኖተ ሰላም 70 ወጣቶች ባለፉት 2 ቀናት ተይዘው ታስረዋል። ወጣቶቹ በአካባቢው ተደርጎ የነበረውን ህዝባዊ ተቃውሞ አስተባብራቸዋል በሚል ተይዘው መታሰራቸው ታውቋል። በወገራ ወረዳ አምባ ጊዮርጊስ ከተማ ደግሞ ባለፈው ቅዳሜ የመከላከያ አባላት 47 ወጣቶችን አፍሰው ሲወስዱ ፖሊሶች ደግሞ 27 ወጣቶችን ይዘው ማሰራቸውን የአካባቢው ምንጮች ገልጸዋል። የደህንነት መስሪያ ቤቱ የነጻነት ታጋዮችን በድለላ ለማስገባት የጀመረው ጥረት እስካሁን ውጤት አላመጣም። በሰሜን ጎንደር ዞን ባሉ በረሃዎች የሚንቀሳቀሱ በርካታ የነጻነት ኃይሎችን በማታለል እጃቸውን ለህዋት ኢህአዴግ ሹሞች እንዲሰጡ ለማድረግ የተጀመረውን ጥረት የነጻነት ኃይሎች ውድቅ አድርገውታል። ከወልቃይት የአማራ ማንነት ጥያቄ አቅራቢዎች ጋር በተያያዘ አገዛዙ የወሰደው እርምጃ በርካታዎች ጫካ እንዲገቡ አድርጓቸዋል። በጎንደር የተካሄዱትን ተቃውሞዎች ተከትሎ ብዙ ወጣቶችና የመከላከያ ሰራዊት አባላት ጫካ የገቡ ሲሆን በአገዛዙ ወታደሮችና ድርጅቶች ላይ ተደጋጋሚ ጥቃት ሲያደርሱ ቆይተዋል። እነዚህን ኃይሎች አድኖ ለመያዝ ያደረገው ሙከራ ያልተሳካለት አገዛዙ በአካባቢ ሰዎች አማካኝነት የሽምግልና ጥረቱን ከጀመረ ከ2 ሳምንታት በላይ ሆኖታል። የወንድማማቾች ደም ሊፈስ አይገባውም፣ መንግስት ምህረት ያደርግላቸዋል፣ የፈለጋችሁትን ነገርም ይደረግላቸዋል የሚል መልእክት በአካባቢው ሹሞችና አንዳንድ የሀገር ሽማግሌዎች በኩል ቢቀርብም ታጋዮቹ ግን በፍጹም አልተቀበሉትም። በሌላ በኩል ጥቅምት 20 ቀን 2009 ዓ.ም በዚሁ ዞን በዳባት ወረዳ ደጋ መርባ አካባቢ የሚገኙ የነጻነት ታጋዮችን ለማጥቃት በ2 ኦራል መኪኖች የተጫኑት ወታደሮች ያልተጠበቀ ጥቃት ደርሶባቸዋል። ታጋዮቹ ባካሄዱት የደፈጣ ተኩስ 2 ወታደሮችን ገድለው አምልጠዋል። በታጋዮች በኩል የደረሰ ጉዳት የለም። በዚሁ ድንገተኛ ጥቃት የተደናገጡት ወታደሮች አካባቢውን ለቀው መውጣታቸው ታውቋል። ኢትዮጵያ በአስቸኳይ ጊዜ አዋጁ የውጭ ዲፕሎማቶች ላይ ጥላ የነበረውን የመንቀሳቀስ እገዳ አነሳች። ደረጃ ሀብተወልድ ዝርዝር አለው። ቢቢሲ የመንግስት መገናኛ ብዙሃንን ጠቅሶ እንደዘገበው የኢትዮጵያ መንግስት የውጭ ዲፕሎማቶች ከመዲናዋ ከአዲስ አበባ 40 ኪሎ ሜትር ወይም 25 ማይልስ አልፈው እንዳይጓዙ በአስቸኳይ ጊዜ አዋጅ ደንግጎት የነበረውን እገዳ አንስቷል። የአገሪቱ መከላከያ ሚኒስትር ሲራጅ ፈርጌሳ ባለፈው ወር በአስቸኳይ ጊዜ አዋጅ ተጥሎ የነበረው ይሄ ዲፕሎማቶች ያለመንቀሳቀስ እገዳ የተነሳው የአገሪቱ ሰላምና ደህንነት በመመለሱ ነው ማለታቸው ተመልክቷል። ኢትዮጵያ በቅርቡ በተደጋጋሚ ያልተጠበቀና ከፍ ያለ ተቃውሞ አጋጥሞታል። ይሁንና መከላከያ ሚኒስትር ሲራጅ አሁን በአገሪቱ ያለው ሁኔታ በጣም የተረጋጋ ነው ይላሉ። ለዲፕሎማቶች ደህንነት ሲባል ተጥሎ የነበረው የጉዞ ማዕቀብ ተነስቷል። ማዕቀቡን መጣል ያስፈለገው ስጋቱ ከፍተኛ ስለነበር ነው ብለዋል አቶ ሲራጅ። በኦሮሚያና በአማራ ክልሎች የተነሳበትን ከፍተኛ ተቃውሞ ተከትሎ የኢትዮጵያ መንግስት እንደ ሁኔታው እየታየ ሊያጥር ወይም ሊረዝም የሚችል የ6 ወራት የአስቸኳይ ጊዜ አዋጅ የደነገገው ባለፈው ወር ነው። በተለይ በኢሬቻ በተቀሰቀሰው ተቃውሞ በትንሹ 55 ሰዎች በሞታቸው ተቃውሞውን እጅግ አባብሶት እንደነበር ያወሳው የቢቢሲ ዘገባ በዚህ ተቃውሞ የግለሰብ የንግድ ተቋማት ሳይቀሩ ኢላማ መሆናቸውን ጠቅሷል።
የሰብአዊ መብት ተሟጋቾች አጠቃላይ በተቃውሞ የተገደሉት ሰዎች ቁጥር ከ500 እንደሚበልጥ ገልጸዋል። በአስቸኳይ ጊዜ አዋጁ ማህበራዊ ሚዲያዎች ከመዘጋታቸውና አንዳንድ ኤሌክትሮኒክ ሚዲያዎች ከመታገዳቸው ባሻገር መሰብሰብና እጅን ለተቃውሞ ማጣመር የተከለከለ ነው። ይህ በእንዲህ እንዳለ ኢትዮጵያ የዲፕሎማቶችን የመንቀሳቀስ መብት ያነሳሁት ሰላምና መረጋጋት በመመለሱ ነው በማለት የሰጠችው ምክንያት እንደማይቀበሉት የዲፕሎማቲክ ምንጮቻችን ጠቅሰዋል። ሶሻል ሚዲያው በመታፈኑ እንደወትሮ በስፋት አይዘገብ እንጂ በተለይ በአማራ ክልልና በአንዳንድ ኦሮሚያ አካባቢዎች ተቃውሞዎች ብቻ ሳይሆኑ ወደ ትጥቅ ትግል ያደጉ ግጭቶች እየተደረጉ መሆናቸውን የሚናገሩት ምንጮች የኢትዮጵያ መንግስት የዲፕሎማቶችን የጉዞ ማዕቀብ ለማንሳት የተገደደው ከአፍሪካ ህብረት አባል ሀገራትና መቀመጫቸውን አዲስ አበባ ካደረጉ ኤምባሲዎች ከፍ ያለ ተቃውሞ ስለገጠመው እንደሆነ ይናገራሉ። የአፍሪካ ህብረትና በአዲስ አበባ የአሜሪካ ኤምባሲ በተጣለባቸው የጉዞ ማዕቀብና በኢንተርኔት አገልግሎት አለመኖር ሳቢያ ስራቸውን ለመስራት እንደተቸገሩ በአንድ ወር ጊዜ ውስጥ ለሁለት ተደጋጋሚ ጊዜያት መግለጫ ማውጣታቸው ይታወሳል። በዚህ ምክንያት የአፍሪካ ህብረትና የአንዳንድ የዓለም አቀፍ ድርጅቶች ጽህፈት ቤታቸውን ከአዲስ አበባ ያነሱ ዘንድ በአንዳንድ የአባል ሀገራቱ ተወካዮች ግፊት እየተደረገባቸው እንደሆነ ታውቋል። ቀደም ባሉት ጊዜያት አንዳንድ ዓለም አቀፍ ድርጅቶች ቢሮአቸውን ከናይሮቢ ወደ አዲስ አበባ ያላዞሩበትን ምክንያት ሲጠየቁ በአዲስ አበባ ያለው ደካማ ኢንተርኔት አገልግሎት ስራቸውን ሊያሰራቸው ስለማይችል እንደሆነ መግለጻቸው አይዘነጋም። እንዲሁም ቀደም ባሉት ዓመታት ሊቢያ፣ ሴኔጋልና አንዳንድ የአፍሪካ ሀገራት የህብረቱ መቀመጫ ከአዲስ አበባ እንዲነሳ ተቃውሞ ሲያደርጉ የቆዩ መሆናቸው የሚታወቅ ሲሆን የአስቸኳይ ጊዜ አዋጅን ተከትሎ በዲፕሎማቶቹ ላይ ተጥሎ የቆየው ማዕቀብና ያለ ኢንተርኔት ስራ መስራት በማይቻልበት በዚህ ወቅት አያሌ ዓለም አቀፋዊና አህጉራዊ ድርጅቶች ባሉባት ከተማ የኢንተርኔት አገልግሎት እንዲቋረጥ መደረጉ የህብረቱ ጽህፈት ቤት ከአዲስ አበባ እንዲነሳ ለሚሹ ተቃዋሚ ሀገራት ጥሩ ምክንያት እንደሚሆን ይጠበቃል። ስለ ጉዳዩ አስተያየታቸውን የሰጡ አንድ የተቃዋሚ ፓርቲ አመራር ህወሓት ኢህአዴግ ለስልጣኑ ሲል እንኳን የአፍሪካ ህብረት ጽህፈት ቤትን ሀገሪቱን ከመሸጥ አይመለስም ብለዋል። ለኢትዮጵያ ሳተላይት ራዲዮና ቴሌቪዥን ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። የአሜሪካ ህዝብ መሪውን ለመምረጥ ድምጽ መስጠት ጀመረ። ከፍተኛ ውዝግብን ያስተናገደው የአሜሪካ የምርጫ ሂደት የድምጽ አሰጣጥ ሂደት መጀመሩን ተከትሎ ዜጎች ከጠዋት ጀምሮ ድምጻቸውን እየሰጡ ነው። ሂላሪ ክሊንተን ዲሞክራቲክ ፓርቲን በመወከል ባለሀብቱ ዶናልድ ትራምፕ ደግሞ ሪፐብሊካንን ፓርቲን በመወከል ከፍተኛ ፉክክር ሲያደርጉ ቆይተዋል። ሂላሪ የአሜሪካን መልካም ጎን በማንሳት የምርጫ ቅስቀሳቸውን ሲያካሂዱ፣ ትራምፕ በበኩላቸው አሜሪካን ከቆዩ ፖለቲከኞች እንታደጋት በማለት ቅስቀሳ ሲያደርጉ ቆይተዋል። አንዳንድ የቅድመ ምርጫ አስተያየቶች ሂላሪ ክሊንተን ዶናልድ ትራምፕን አሸንፈው በአሜሪካን ታሪክ ውስጥ የመጀመሪያዋ ሴት ፕሬዝዳንት እንደሚሆኑ ያመለክታሉ። የዕለቱ ዜና የእስካሁኑ ነበር። ስለተከታተላችሁን እናመሰግናለን። ኢሳትን ይደግፉ። ሰላም ቆይ። የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞጣ መምህራን አድማ መምታታቸው የደህንነት መስሪያ ቤቱ የነጻነት ታጋዮችን በድለላ ለማስገባት የጀመረው ጥረት ያልተሳካለት መሆኑ፣ በዲፕሎማቶች ላይ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳቱ መነገሩ የሚሉትን ርዕሰ ጉዳዮች በዛሬው ዘገባ እንመለከታለን። ጤና ይስጥልን። በመከታተል ላይ ያላችሁት የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ ስርጭት ነው። የዕለቱን ዜና ገሊላ መኮንን ይዤ ቀርቤያለሁ። የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞጣ መምህራን አድማ በመምታት የመጀመሪያዎች ሆኑ። የአስቸኳይ ጊዜ አዋጁ ምንም አይነት የሥራ ማቆም አድማ ማድረግም ሆነ መሰብሰብ ህገወጥ መሆኑን ዝርዝር መመሪያ ካወጣ በኋላ የሞጣ ከተማ መምህራን የሥራ ማቆም አድማ በማድረግ የመጀመሪያ ሆነዋል። መምህራኑና ተማሪዎች ትናንት የጀመሩትን ተቃውሞ ዛሬ ትምህርት እስካሁን ውጤት አላመጣም። በሰሜን ጎንደር ዞን ባሉ በረሃዎች የሚንቀሳቀሱ በርካታ የነጻነት ኃይሎችን በማታለል እጃቸውን ለህወሓት ኢህአዴግ ሹሞች እንዲሰጡ ለማድረግ የተጀመረውን ጥረት የነጻነት ኃይሎች ውድቅ አድርገውታል። ከወልቃይት የአማራ ማንነት ጥያቄ አቅራቢዎች ጋር በተያያዘ አገዛዙ የወሰደው እርምጃ
በርካታዎች ጫካ እንዲገቡ አድርጓቸዋል። በጎንደር የተካሄዱትን ተቃውሞዎች ተከትሎ ብዙ ወጣቶችና የመከላከያ ሰራዊት አባላት ጫካ የገቡ ሲሆን በአገዛዙ ወታደሮችና ድርጅቶች ላይ ተደጋጋሚ ጥቃት ሲያደርሱ ቆይተዋል። እነዚህን ኃይሎች አድኖ ለመያዝ ያደረገው ሙከራ ያልተሳካለት አገዛዙ በአካባቢ ሰዎች አማካኝነት የሽምግልና ጥረቱን ከጀመረ ከ2 ሳምንታት በላይ ሆኖታል። የወንድማማቾች ደም ሊፈስ አይገባውም፣ መንግስት ምህረት ያደርግላቸዋል፣ የፈለጋችሁትን ነገርም ይደረግላቸዋል የሚል መልእክት በአካባቢው ሹሞችና አንዳንድ የሀገር ሽማግሌዎች በኩል ቢቀርብም ታጋዮቹ ግን በፍጹም አልተቀበሉትም። በሌላ በኩል ጥቅምት 20 ቀን 2009 ዓ.ም በዚሁ ዞን በዳባት ወረዳ ደጋ መርባ አካባቢ የሚገኙ የነጻነት ታጋዮችን ለማጥቃት በ2 ኦራል መኪኖች የተጫኑት ወታደሮች ያልተጠበቀ ጥቃት ደርሶባቸዋል። ታጋዮቹ ባካሄዱት የደፈጣ በመዝጋት የቀጠሉ ሲሆን የከተማዋ ባለስልጣናትና የገዢው ፓርቲ ካድሬዎች ተማሪዎችንና መምህራንን በማስፈራራት ትምህርት እንዲጀምሩ ለማድረግ ያደረጉት ጥረት አልተሳካም። መምህራኑና ተማሪዎቹ አድማውን ያደረጉት መምህር ሰለሞን አንዳርጌ መታሰራቸውን ተከትሎ ነው። መምህር ሰለሞን በአካባቢው የሚደረገውን ተቃውሞ ያስተባብራል በሚል በኮማንድ ፖስቱ አባላት መታሰራቸውን የአካባቢው ምንጮች ገልጸዋል። የከተማው ፖሊስ መምህሩ ስለሚገኝበት ቦታ እንደማያውቅ ለመምህራኑ ተናግሯል። ትናንት ምሽትና ሌሊት ሞጣ ከተማ በውጥረት ማሳለፏን የአካባቢው ምንጮች ገልጸዋል። በሌላ በኩል በፍኖተ ሰላም 70 ወጣቶች ባለፉት 2 ቀናት ተይዘው ታስረዋል። ወጣቶቹ በአካባቢው ተደርጎ የነበረውን ህዝባዊ ተቃውሞ አስተባብራቸዋል በሚል ተይዘው መታሰራቸው ታውቋል። በወገራ ወረዳ አምባ ጊዮርጊስ ከተማ ደግሞ ባለፈው ቅዳሜ የመከላከያ አባላት 47 ወጣቶችን አፍሰው ሲወስዱ ፖሊሶች ደግሞ 27 ወጣቶችን ይዘው ማሰራቸውን የአካባቢው ምንጮች ገልጸዋል። የደህንነት መስሪያ ቤቱ የነጻነት ታጋዮችን በድለላ ለማስገባት የጀመረው ጥረት ሊያጥር ወይም ሊረዝም የሚችል የ6 ወራት የአስቸኳይ ጊዜ አዋጅ የተደነገገው ባለፈው ወር ነው። በተለይ በኢሬቻ በተቀሰቀሰው ተቃውሞ በትንሹ 55 ሰዎች በሞታቸው ተቃውሞውን እጅግ አባብሶት እንደነበር ያወሳው የቢቢሲ ዘገባ በዚህ ተቃውሞ የግለሰብ የንግድ ተቋማት ሳይቀሩ ኢላማ መሆናቸውን ጠቅሷል። የሰብአዊ መብት ተሟጋቾች አጠቃላይ በተቃውሞ የተገደሉት ሰዎች ቁጥር ከ500 እንደሚበልጥ ገልጸዋል። በአስቸኳይ ጊዜ አዋጁ ማህበራዊ ሚዲያዎች ከመዘጋታቸውና አንዳንድ ኤሌክትሮኒክ ሚዲያዎች ከመታገዳቸው ባሻገር መሰብሰብና እጅን ለተቃውሞ ማጣመር የተከለከለ ነው። ይህ በእንዲህ እንዳለ ኢትዮጵያ የዲፕሎማቶችን የመንቀሳቀስ መብት ያነሳሁት ሰላምና መረጋጋት በመመለሱ ነው በማለት የሰጠችው ምክንያት እንደማይቀበሉት የዲፕሎማቲክ ምንጮቻችን ጠቅሰዋል። ሶሻል ሚዲያው በመታፈኑ እንደወትሮ በስፋት አይዘገብ እንጂ በተለይ በአማራ ክልልና በአንዳንድ ኦሮሚያ አካባቢዎች ተቃውሞዎች ብቻ ሳይሆኑ ወደ ትጥቅ ትግል ያደጉ ግጭቶች እየተደረጉ መሆናቸውን የሚናገሩት ምንጮች የኢትዮጵያ መንግስት የዲፕሎማቶችን የጉዞ ማዕቀብ ለማንሳት የተገደደው ከአፍሪካ ህብረት አባል ሀገራትና መቀመጫቸውን አዲስ አበባ ካደረጉ ኤምባሲዎች ከፍ ያለ ተቃውሞ ስለገጠመው እንደሆነ ይናገራሉ። የአፍሪካ ህብረትና በአዲስ አበባ የአሜሪካ ኤምባሲ በተጣለባቸው የጉዞ ማዕቀብ ተኩስ 2 ወታደሮችን ገድለው አምልጠዋል። በታጋዮች በኩል የደረሰ ጉዳት የለም። በዚሁ ድንገተኛ ጥቃት የተደናገጡት ወታደሮች አካባቢውን ለቀው መውጣታቸው ታውቋል። ኢትዮጵያ በአስቸኳይ ጊዜ አዋጁ የውጭ ዲፕሎማቶች ላይ ጥላ የነበረውን የመንቀሳቀስ እገዳ አነሳች። ደረጃ ሀብተወልድ ዝርዝር አለው። ቢቢሲ የመንግስት መገናኛ ብዙሃንን ጠቅሶ እንደዘገበው የኢትዮጵያ መንግስት የውጭ ዲፕሎማቶች ከመዲናዋ ከአዲስ አበባ 40 ኪሎ ሜትር ወይም 25 ማይልስ አልፈው እንዳይጓዙ በአስቸኳይ ጊዜ አዋጅ ደንግጎት የነበረውን እገዳ አንስቷል። የአገሪቱ መከላከያ ሚኒስትር ሲራጅ ፈርጌሳ ባለፈው ወር በአስቸኳይ ጊዜ አዋጅ ተጥሎ የነበረው ይሄ ዲፕሎማቶች ያለመንቀሳቀስ እገዳ የተነሳው የአገሪቱ ሰላምና ደህንነት በመመለሱ ነው ማለታቸው ተመልክቷል። ኢትዮጵያ በቅርቡ በተደጋጋሚ ያልተጠበቀና ከፍ ያለ ተቃውሞ አጋጥሞታል። ይሁንና መከላከያ ሚኒስትር ሲራጅ አሁን በአገሪቱ ያለው ሁኔታ በጣም የተረጋጋ ነው ይላሉ። ለዲፕሎማቶች ደህንነት ሲባል ተጥሎ የነበረው የጉዞ ማዕቀብ ተነስቷል። ማዕቀቡን መጣል ያስፈለገው ስጋቱ ከፍተኛ ስለነበር ነው ብለዋል አቶ ሲራጅ። በኦሮሚያና በአማራ ክልሎች የተነሳበትን ከፍተኛ ተቃውሞ ተከትሎ የኢትዮጵያ መንግስት እንደ ሁኔታው እየታየ